አምላክ ነው። ጴንጤ ጋር ማምለክ፣ ኦርቶዶክስ ጋር ማምለክ፣ የዛኛው ዘር ጋር አለመቀላቀል ይሄ የሰው ባህሪ አይደለም። በሄድንበት ሀገር ትገርማላችሁ እንዴት 700 ዓመት 1000 ዓመት 2000 ዓመት ቤተክርስቲያን ኖራችሁ ብለው ይደነቃሉ። እኛ ግን እዚህ አናከብራትም ብቻ ሳይሆን የፖለቲካ አጀንዳችን የዘር አጀንዳችን መጠቀሚያ እናረጋታል። ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ የምርጫ ጉዳይ ሳይሆን ግዴታችሁ ነው። ቤተክርስቲያን በኢትዮጵያ ውስጥ ትልቅ አሻራ ኖራለች። ከነ ክብሯ እንድትቀጥል እንፈልጋለን። የሙስሊም እምነትን በሚመለከት ብዙ የተዛቡ ነገሮች እንዳሉ አውቃለሁ። ግን አንድ ነገር ላስታውሳችሁ ፈልጋለሁ። ከክርስቶስ ስቅለት በኋላ እስራኤል የሚባለው ሀገር መጀመሪያም ሮም ሲገዛ የነበረ ስለሆነና በኋላም እንደ ሀገር መቆም ስላልቻለ ህዝቡ ያን ምድር ለቆ በብዙ ሀገር የተበተነ ህዝብ ነበር። ደካማ መንግስት አይደለም። እዚያው ፈቀቅ ብሎ ጎረቤት ሀገር ያለ መንግስት አይደለም። ከመካከለኛው ምስራቅ ወደ አውሮፓ፣ አሜሪካ፣ ራሻ የተሰደደ ህዝብ ነው። እንኳን ታሪኩን እንኳን ቤተክርስቲያኑን ሀገሩን መጠበቅ ያልቻለ የተበተነ ህዝብ ነው። ኢየሩሳሌም ያለውን ኢትዮጵያም የተወሰነ ድርሻ ያላትን ጎልጎታ ያለውን ቸርች ለሺህ ዓመታት የጠበቀው እስላም ነው። እስራኤል የዛሬ 50 ዓመት ወደ ሀገር ተመልሳ ሀገር ስትመሰርት ቁልፍ ያስረከባት ለሺህ ዓመት እዛ የኖረው የፍልስጤም ቤተሰብ ነው። ሙስሊሞች ኦርቶዶክስ ወንድሞቻችሁ ምንም ውለታ ያልዋላችሁ ሊመስላችሁ ይችላል። ግን በሰሜን ኢትዮጵያ ነጃሽን ከ1000 ዓመት በላይ ያቆየው ኦርቶዶክስ ነው። ኦርቶዶክስንም ሙስሊምንም የሚያዋርድ ራሱን የሚያዋርድ ነው። የኛ ስራ መውደድ ነው፣ መስጠት ነው እንጂ መዝረፍ አይደለም። ሰው እንደ ልኩ ነው የሚያስበው፣ እንደ ልኩ ነው የሚናገረው፣ እንደ ልኩ ነው የሚመላለሰው። እኔ ከአውሮፓ መንግስታት ጋር ስገናኝ የምጠይቃቸው ትምህርት ቤት ላፕቶፕ ችግር አለብኝ ነው። አይገባቸውም። ላፕቶፕ ችግር አለብኝ ምን ማለት እንደሆነ አይገባቸውም። የኔ ቋንቋ ነው እሱ። እነሱ አርቲፊሻል ኢንተለጀንስ እየፈጠርን ነው፣ የሰውን ጭንቅላት ልንቆጣጠር ነው ይላሉ። የኔ መምህራኖቼ ላፕቶፕ የላቸውም ይላሉ። ውሏችሁን መመላለሳችሁን በእናንተ ልክ ካላረጋችሁ ብዙዎቻችን ታች ስለሆን እየጎተትን እናስቸግራችኋለን። ዝቅ ብላችሁ ስድድብ፣ ብሽሽቅ፣ የዘረኝነት በሽታ ውስጥ እንዳትገቡ እዛው እንድትቆዩ አደራ ልላችሁ ፈልጋለሁ። ይሄ ዘረኝነት፣ ይሄ ክፋት ያው እንደምታውቁት ከኤደን ገነት የጀመረው ድሮም ነበር። አንድ ወንድና አንድ ሴት ብቻ ባሉበት በዚያ መልካም ስፍራ ነበር ይሄ ማድላት፣ እግዚአብሔርን ማማት፣ እኛ እኮ እንዳናቅ ነው፣ ሴራ ተሰርቶብን ነው፣ ይሄ ሸር ነው የሚል ነገር ያኔም ነበረ። ከነሱ ይልቅ በጣም የሚያሳዝነው የአዳም ልጆች ቃየል አቤልን ገሎ ወንድምህ የታለ ሲባል ከመግደሉ የካደበት መንገድ ደግሞ አሳዛኝ ነው። ይሄ ያኔም አለ ዛሬም አለ። የኛ ስራ ኤደን ገነትን ተክሎ ብዙ ተባዙ በኔ መልክ ፍጠሩ አሳምሩ ያለውን መምሰል እንጂ ማጥፋት መሆን የለበትም። ጴንጤ ጋር ማምለክ፣ ኦርቶዶክስ ጋር ማምለክ፣ የዛኛው ዘር ጋር አለመቀላቀል ይሄ የሰው ባህሪ አይደለም፣ የእንስሳ ባህሪ ነው። እችን ላይ አንበሳ ሚስቱን ወይም ልጁን ስታጠቁ ካየ ዘሎ ያጠቃል። ትብብር እዛም አለ። ጅብም የቅርቡን ጅብ ስታጠቁ ካየ አብሮ ያጠቃል፣ አብሮ ይከላከላል። እነሱም ያውቁበታል። በሰፈር መቧደን አንበሳም ያውቅበታል። አንበሳ የማያውቀው ከሰፈሩ ራቅ ብሎ መነጋገር ነው። ጅብ የማያውቀው ከሰፈሩ ራቅ ብሎ መነጋገር ነው። እኛ ሰዎች ነን፣ የምናስብ የምናሰላስል፣ መልካምን ነገር መምረጥ የምንችል፣ እንደ አንበሳ በቅርብ ዝምድና የምንቧደን ሳይሆን ለሰዎች የምንተርፍ የምንሻገር መሆን አለብን። ሰው በድንበር መታጠር በወንጌል ጊዜም ነበረ። ለነዛኞቹ አይገባቸውም እኮ ይባል ነበር። ታውቃላችሁ አይደል? ይገባቸዋል ያለው ጀግና ባይኖር ኖሮ እናንተም ዛሬ ከስራችሁ ነበር። ሰው የለውጥ ሐዋርያ ነው። ቼንጅ ኤጀንት ነው። ራሱን ይቀይራል፣ ሀገር ይቀይራል፣ አካባቢ ይቀይራል። ኢትዮጵያ እኛን ነው የምትመስለው። ኖረንም ኢትዮጵያንን ምን ማለት ነው ያላችሁኝ እንደሆነ ኢትዮጵያ እኛን ትመስላለች። ዱባይ የዱባይ ህዝቦችን ትመስላለች። ቻይናም ቻይናውያን ትመስላለች። እኛ ምን እንመስላለን ያላችሁ እንደሆነ ያው የምታውቁት። ክፋት የሚያስቀናን ሰዎች አንሁ። ክፋት፣ ስድብ፣ ምቀኝነት፣ ጥላቻ፣ ዘረኝነት ባይገባን ነው እንጂ ሰው ብዙ ኩንታል ስድብ ተሸክሞ ትንሽ ኪሎ ይሰድባችኋል። አብዛኛው ራሱ የሚሸከመው ብዙ ኩንታል ጥላቻ ተሸክሞ ትንሽ ግራም ነው እናንተ የሚጠላችሁ። ዋናው የስድብ ቋት እሱ ላይ ነው ያለው። በየዕለቱ ስድብ፣ ጥላቻ፣ ብስጭት የሚወስዱ ሰዎች ከጠላታቸው በፊት ራሳቸውን የሚያጠፉ ናቸው። መርዝ ነው። ይህንን መርዝ ከውስጣችን ለማውጣት ከናንተ የተሻለ መትጋት ያለበት የለም። ክፋት ከጠላቱ ይልቅ ባለቤቱን የሚያጠፋ ነውና በዚያ ሁኔታ ማንመላለስ ለመሆን ዘንድሮ አይታችሁ ይሆናል የብዙ አዛውንቶች ቤት ሲሰራ። አዲስ አበባ ላይ በጣም ብዙ ትምህርት ቤት ታድሷል። የአዛውንቶች ቤት ተሰርቷል። መንግስት በጀት አላወጣም። 4 ቢሊዮን ችግኝ ተክለናል። መንግስት አላወጣም። መልካምነት ካለ አሁንም መዝለቅ ማለፍ ይቻላል። መልካምነት እንዲበዛልን ግን ዘመንን ማደስና በታደሰ ዘመን መኖርን መለየት አለብን። ዘመንን ማደስ ትጋት ይጠይቃል፣ ልፋት ይጠይቃል። ሳይደከም ሳይለፋ ፍሬያማ ነገር መስራት አይቻልም። ዘመንን ማደስ
ትጋት አለው። በታደሰ ዘመን መኖር ግን ተፈጥሯዊ ነው። 2013 ምንም ባትሰሩ ጊዜውን ጠብቆ እሱ ይቀየራል። አበባ ይቀይራል፣ ዝናብ ወቅት ይቀይራል፣ መልክዓ ምድር አየሩን ይቀይራል። በዚያ ውስጥ ማለፍ ብቻ ሳይሆን ዘመንን ማደስ ያስፈልጋል። 2013 ባልተለወጠ ልብ የምንጓዝበት እንዳይሆን፣ በአሮጌ ሐሳብ አዳዲስ መሻት የምንመኝበት እንዳይሆን፣ እኛ ወደ ኋላ እየሄድን ኢትዮጵያን ወደፊት ሂጂ የምንልበት እንዳይሆን። በ19ኛው ክፍለ ዘመን አውሮፓውያን በዘር ይባሉ ነበር። 19ኛው ክፍለ ዘመን አውሮፓ የነበሩበት ቦታ ቆመን 21ኛው ክፍለ ዘመን ኢትዮጵያን እደጊ ብንል አይሆንም። መጀመሪያ እኛ ማደግ መለወጥ ይኖርብናል። ብዙ ነገር እናንተ አይገባችሁ ይሆናል። አንድ ነገር ብቻ ልንገራችሁ። በዚህ ክረምት ኢትዮጵያን ኤሊኖ ይመታታል። ዝናብ ከፍተኛ እጥረት ያጋጥማል። ግድቦቻችን ዝቅ ብለዋል፣ የበለጠም ዝቅ ይላሉ የሚል የሳይንሳዊ ትንታኔዎች ነበሩ። ከሳይንስ በላይ የሆነው ዝናቡን ግንቦት ጀምረው ሲጀምረው በጣም ትላልቅ አማካሪዎቼ አይ ነሐሴ ላይ አይኖርም አሉኝ። ደግነቱ እሱ ወርዶ ስለማይመላለስ ያው እርግጠኛ ሆኜ ነግራቸዋለሁ፣ ኢትዮጵያ ትበለጽጋለች። እኔ ስላልኩና ስለፈለግኩ አይደለም። እንደ ፈርዖን ፍላጎት ቢሆን ኖሮ ሙሴና ሕዝቦቹ አይሻገሩም ነበር። እንደ ባህሩ ቢሆን አይሻገሩም ነበር። እንዴት ትበለጽጋለች የሚለውን አብረን እናያለን። ግን ትበለጽጋለች። ለሚበለጽግ ሀገር ለምን ታዲያ እናስቸግራለን ካላችሁ፣ ከአባቶቻችሁ ተምራችሁ፣ ከሙሴ ተከታዮች ተምራችሁ ማስቸገር እየተሻገሩ ማስቸገር በእናንተ አልተጀመረም። የእስራኤል ሕዝብም እንደዛው ነበር። እግዚአብሔር መልካም አምላክ ኢትዮጵያ ላይ የታሰበንም የተወረወረንም ቀስት አስቁሞ ኢትዮጵያን ያሻግራል። ይቅርታ ለራስ፣ ፍቅር ለራስ፣ መስማማት ለራስ፣ መሻገር ግን አይቀርም። ለልጆቻችን ፍቅር፣ ለሕዝባችን ይቅርታ፣ እኛም በማገልገል በቀረበው ዘመን ውስጥ ሳንከስር መጠቅለል እንዲሆንልን እግዚአብሔር ይርዳችሁ። ወገኖቻችን የምንወድ አገራችን የምንወድ በታማኝነት የምናገለግል የሰይጣንን ጩኸት ሳይሆን የእግዚአብሔርን በጎነት የምናስብ ህዝቦችን ሁን። ይሄ ዘረኝነት፣ ይሄ ክፋት ያው እንደምታውቁት ከኤደን ገነት የጀመረው ድሮም ነበር። አንድ ወንድና አንድ ሴት ብቻ ባሉበት በዚያ መልካም ስፍራ ነበር ይሄ ማድላት፣ እግዚአብሔርን ማማት፣ እኛ እኮ እንዳናቅ ነው፣ ሴራ ተሰርቶብን ነው፣ ይሄ ሸር ነው የሚል ነገር ያኔም ነበረ። ከነሱ ይልቅ በጣም የሚያሳዝነው የአዳም ልጆች ቃየል አቤልን ገሎ ወንድምህ የታለ ሲባል ከመግደሉ የካደበት መንገድ ደግሞ አሳዛኝ ነው። ይሄ ያኔም አለ ዛሬም አለ። የኛ ስራ ኤደን ገነትን ተክሎ ብዙ ተባዙ በኔ መልክ ፍጠሩ አሳምሩ ያለውን መምሰል እንጂ ማጥፋት መሆን የለበትም። ጴንጤ ጋር ማምለክ፣ ኦርቶዶክስ ጋር ማምለክ፣ የዛኛው ዘር ጋር አለመቀላቀል ይሄ የሰው ባህሪ አይደለም፣ የእንስሳ ባህሪ ነው። ችን ላይ አንበሳ ሚስቱን ወይም ልጁን ስታጠቁ ካየ ዘሎ ያጠቃል። ትብብር እዛም አለ። ጅብም የቅርቡን ጅብ ስታጠቁ ካየ አብሮ ያጠቃል፣ አብሮ ይከላከላል። እነሱም ያውቁበታል። በሰፈር መቧደን አንበሳም ያውቅበታል። አንበሳ የማያውቀው ከሰፈሩ ራቅ ብሎ መነጋገር ነው። ጅብ የማያውቀው ከሰፈሩ ራቅ ብሎ መነጋገር ነው። እኛ ሰዎች ነን፣ የምናስብ የምናሰላስል፣ መልካምን ነገር መምረጥ የምንችል፣ እንደ አንበሳ በቅርብ ዝምድና የምንቧደን ሳይሆን ለሰዎች የምንተርፍ የምንሻገር መሆን አለብን። ሰው በድንበር መታጠር በወንጌል ጊዜም ነበረ። ለነዛኞቹ አይገባቸውም እኮ ይባል ነበር። ታውቃላችሁ አይደል? ይገባቸዋል ያለው ጀግና ባይኖር ኖሮ እናንተም ዛሬ ከስራችሁ ነበር። ሰው የለውጥ ሐዋርያ ነው። ቼንጅ ኤጀንት ነው። ራሱን ይቀይራል፣ ሀገር ይቀይራል፣ አካባቢ ይቀይራል። ኢትዮጵያውያን ኢትዮጵያ እኛን ነው የምትመስለው። ኖረንም ኢትዮጵያንን ምን ማለት ነው ያላችሁኝ እንደሆነ ኢትዮጵያ እኛን ትመስላለች። ዱባይ የዱባይ ህዝቦችን ትመስላለች። ቻይናም ቻይናውያን ትመስላለች። እኛ ምን እንመስላለን ያላችሁ እንደሆነ ያው የምታውቁት። ክፋት የሚያስቀናን ሰዎች አንሁ። ክፋት፣ ስድብ፣ ምቀኝነት፣ ጥላቻ፣ ዘረኝነት ባይገባን ነው እንጂ ሰው ብዙ ኩንታል ስድብ ተሸክሞ ትንሽ ኪሎ ይሰድባችኋል። አብዛኛው ራሱ የሚሸከመው ብዙ ኩንታል ጥላቻ ተሸክሞ ትንሽ ግራም ነው እናንተ የሚጠላችሁ። ዋናው የስድብ ቋት እሱ ላይ ነው ያለው። በየዕለቱ ስድብ፣ ጥላቻ፣ ብስጭት የሚወስዱ ሰዎች ከጠላታቸው በፊት ራሳቸውን የሚያጠፉ ናቸው። መርዝ ነው። ይህንን መርዝ ከውስጣችን ለማውጣት ከናንተ የተሻለ መትጋት ያለበት የለም። ክፋት ከጠላቱ ይልቅ ባለቤቱን የሚያጠፋ ነውና በዚያ ሁኔታ ማንመላለስ ለመሆን ዘንድሮ አይታችሁ ይሆናል የብዙ አዛውንቶች ቤት ሲሰራ። አዲስ አበባ ላይ በጣም ብዙ ትምህርት ቤት ታድሷል። የአዛውንቶች ቤት ተሰርቷል። መንግስት በጀት አላወጣም። 4 ቢሊዮን ችግኝ ተክለናል። መንግስት አላወጣም። መልካምነት ካለ አሁንም መዝለቅ ማለፍ ይቻላል። መልካምነት እንዲበዛልን ግን ዘመንን ማደስና በታደሰ ዘመን መኖርን መለየት አለብን። ዘመንን ማደስ ትጋት ይጠይቃል፣ ልፋት ይጠይቃል። ሳይደከም ሳይለፋ ፍሬያማ ነገር መስራት አይቻልም። ዘመንን ማደስ ትጋት አለው። በታደሰ ዘመን መኖር ግን ተፈጥሯዊ ነው። 2013 ምንም ባትሰሩ ጊዜውን ጠብቆ እሱ ይቀየራል። አበባ ይቀይራል፣ ዝናብ
ወቅት ይቀይራል። መልክዓ ምድር አየሩን ይቀይራል። በዚያ ውስጥ ማለፍ ብቻ ሳይሆን ዘመንን ማደስ ያስፈልጋል። 2013 ባልተለወጠ ልብ የምንጓዝበት እንዳይሆን፣ በአሮጌ ሐሳብ አዳዲስ መሻት የምንመኝበት እንዳይሆን፣ እኛ ወደ ኋላ እየሄድን ኢትዮጵያን ወደፊት ሂጂ የምንልበት እንዳይሆን። በ19ኛው ክፍለ ዘመን አውሮፓ መት ወደ ሀገር ተመልሳ ሀገር ስትመሰርት ቁልፍ ያስረከባት ለ1000 ዓመት እዛ የኖረው የፍልስጤም ቤተሰብ ነው። ሙስሊሞች ኦርቶዶክስ ወንድሞቻችሁ ምንም ውለታ ያልዋላችሁ ሊመስላችሁ ይችላል። ግን በሰሜን ኢትዮጵያ ነጃሽን ከ1000 ዓመት በላይ ያቆየው ኦርቶዶክስ ነው። ኦርቶዶክስንም ሙስሊምንም የሚያዋርድ ራሱን የሚያዋርድ ነው። የኛ ስራ መውደድ ነው፣ መስጠት ነው እንጂ መዝረፍ አይደለም። ሰው እንደ ልኩ ነው የሚያስበው፣ እንደ ልኩ ነው የሚናገረው፣ እንደ ልኩ ነው የሚመላለሰው። እኔ ከአውሮፓ መንግስታት ጋር ስገናኝ የምጠይቃቸው ትምህርት ቤት ላፕቶፕ ችግር አለብኝ ነው። አይገባቸውም። ላፕቶፕ ችግር አለብኝ ምን ማለት እንደሆነ አይገባቸውም። የኔ ቋንቋ ነው እሱ። እነሱ አርቲፊሻል ኢንተለጀንስ እየፈጠርን ነው፣ የሰውን ጭንቅላት ልንቆጣጠር ነው ይላሉ። የኔ መምህራኖቼ ላፕቶፕ የላቸውም ይላሉ። ውሏችሁን መመላለሳችሁን በእናንተ ልክ ካላረጋችሁ ብዙዎቻችን ታች ስለሆን እየጎተትን እናስቸግራችኋለን። ዝቅ ብላችሁ ስድድብ፣ ብሽሽቅ፣ የዘረኝነት በሽታ ውስጥ እንዳትገቡ እዛው እንድትቆዩ አደራ ልላችሁ ፈልጋለሁ። ይሄ ዘረኝነት፣ ይሄ ክፋት ያው እንደምታውቁት ከኤደን ገነት የጀመረው ድሮም ነበር። አንድ ወንድና አንድ ሴት ብቻ ባሉበት በዚያ መልካም ስፍራ ነበር ይሄ ማድላት፣ እግዚአብሔርን ማማት፣ እኛ እኮ እንዳናቅ ነው፣ ሴራ ተሰርቶብን ነው፣ ይሄ ሸር ነው የሚል ነገር ያኔም ነበረ። ከነሱ ይልቅ በጣም የሚያሳዝነው የአዳም ልጆች ቃየል አቤልን ገሎ ወንድምህ የታለ ሲባል ከመግደሉ የካደበት መንገድ ደግሞ አሳዛኝ ነው። ይሄ ያኔም አለ ዛሬም አለ። የኛ ስራ ኤደን ገነትን ተክሎ ብዙ ተባዙ በኔ መልክ ፍጠሩ አሳምሩ ያለውን መምሰል እንጂ ማጥፋት መሆን የለበት። ጴንጤ ጋር ማምለክ፣ ኦርቶዶክስ ጋር ማምለክ፣ የዛኛው ዘር ጋር አለመቀላቀል ይሄ የሰው ባህሪ አይደለም፣ የእንስሳ ባህሪ ነው። እችን ላይ አንበሳ ሚስቱን ወይም ልጁን ስታጠቁ ካየ ዘሎ ያጠቃል። ትብብር እዛም አለ። ጅብም የቅርቡን ጅብ ስታጠቁ ካየ አብሮ ያጠቃል፣ አብሮ ይከላከላል። እነሱም ያውቁበታል። በሰፈር መቧደን አንበሳም ያውቅበታል። አንበሳ የማያውቀው ከሰፈሩ ራቅ ብሎ መነጋገር ነው። ጅብ የማያውቀው ከሰፈሩ ራቅ ብሎ መነጋገር ነው። እኛ ሰዎች ነን፣ የምናስብ የምናሰላስል፣ መልካምን ነገር መምረጥ የምንችል፣ እንደ አንበሳ በቅርብ ዝምድና የምንቧደን ሳይሆን ለሰዎች የምንተርፍ የምንሻገር መሆን አለብን። ሰው በድንበር መታጠር በወንጌል ጊዜም ነበረ። ለነዛኞቹ አይገባቸውም እኮ ይባል ነበር። ታውቃላችሁ አይደል? ይገባቸዋል ያለው ጀግና ባይኖር ኖሮ እናንተም ዛሬ ከስራችሁ ነበር። ሰው የለውጥ ሐዋርያ ነው። ቼንጅ ኤጀንት ነው። ራሱን ይቀይራል፣ ሀገር ይቀይራል፣ አካባቢ ይቀይራል። ኢትዮጵያውያን፣ ኢትዮጵያ እኛን ነው የምትመስለው። ኖረንም ኢትዮጵያንን ምን ማለት ነው ያላችሁኝ እንደሆነ ኢትዮጵያ እኛን ትመስላለች። ዱባይ የዱባይ ህዝቦችን ትመስላለች። ቻይናም ቻይናውያን ትመስላለች። እኛ ምን እንመስላለን ያላችሁ እንደሆነ ያው የምታውቁት። ክፋት የሚያስቀናን ሰዎች አንሁ። ክፋት፣ ስድብ፣ ምቀኝነት፣ ጥላቻ፣ ዘረኝነት ባይገባን ነው እንጂ ሰው ብዙ ኩንታል ስድብ ተሸክሞ ትንሽ ኪሎ ይሰድባችኋል። አብዛኛው ራሱ የሚሸከመው ብዙ ኩንታል ጥላቻ ተሸክሞ ትንሽ ግራም ነው እናንተ የሚጠላችሁ። ዋናው የስድብ ቋት እሱ ላይ ነው ያለው። በየዕለቱ ስድብ፣ ጥላቻ፣ ብስጭት የሚወስዱ ሰዎች ከጠላታቸው በፊት ራሳቸውን የሚያጠፉ ናቸው። መርዝ ነው። ይህንን መርዝ ከውስጣችን ለማውጣት ከናንተ የተሻለ መትጋት ያለበት የለም። ክፋት ከጠላቱ ይልቅ ባለቤቱን የሚያጠፋ ነውና በዚያ ሁኔታ ማንመላለስ ለመሆን ዘንድሮ አይታችሁ ይሆናል የብዙ አዛውንቶች ቤት ሲሰራ። አዲስ አበባ ላይ በጣም ብዙ ትምህርት ቤት ታድሷል። የአዛውንቶች ቤት ተሰርቷል። መንግስት በጀት አላወጣም። 4 ቢሊዮን ችግኝ ተክለናል። መንግስት አላወጣም። መልካምነት ካለ አሁንም መዝለቅ ማለፍ ይቻላል። መልካምነት እንዲበዛልን ግን ዘመንን ማደስና በታደሰ ዘመን መኖርን መለየት አለብን። ዘመንን ማደስ ትጋት ይጠይቃል፣ ልፋት ይጠይቃል። ሳይደከም ሳይለፋ ፍሬያማ ነገር መስራት አይቻልም። ዘመንን ማደስ ትጋት አለው። በታደሰ ዘመን መኖር ግን ተፈጥሯዊ ነው። 2013 ምንም ባትሰሩ ጊዜውን ጠብቆ እሱ ይቀየራል። አበባ ይቀይራል፣ ዝናብ ወቅት ይቀይራል፣ መልክዓ ምድር አየሩን ይቀይራል። በዚያ ውስጥ ማለፍ ብቻ ሳይሆን ዘመንን ማደስ ያስፈልጋል። 2013 ባልተለወጠ ልብ የምንጓዝበት እንዳይሆን፣ በአሮጌ ሐሳብ አዳዲስ መሻት የምንመኝበት እንዳይሆን፣ እኛ ወደ ኋላ እየሄድን ኢትዮጵያን ወደፊት ሂጂ የምንልበት እንዳይሆን። በ19ኛው ክፍለ ዘመን አውሮፓውያን በዘር ይባሉ ነበር። 19ኛው ክፍለ ዘመን አውሮፓ የነበሩበት ቦታ ቆመን 21ኛው ክፍለ ዘመን ኢትዮጵያን እደጊ ብንል አይሆንም። መጀመሪያ እኛ ማደግ መለወጥ ይኖርብናል። ብዙ ነገር እናንተ አይገባችሁ ይሆናል። አንድ ነገር ብቻ ልንገራችሁ። በዚህ ክረምት ኢትዮጵያን ኤሊኖ ይመታታል። ዝናብ ከፍተኛ እጥረት ያጋጥማል። ግድቦቻችን
ዝቅ ብለዋል፣ የበለጠም ዝቅ ይላሉ የሚል የሳይንሳዊ ትንታኔዎች ነበሩ። ከሳይንስ በላይ የሆነው ዝናቡን ግንቦት ጀመረው። ግንቦት ሲጀምረው በጣም ትላልቅ አማካሪዎቼ አይ ነሐሴ ላይ አይኖርም አሉኝ። ደግነቱ እሱ ወርዶ ስለማይመላለስ ያው እርግጠኛ ሆኜ ነግራቸዋለሁ፣ ኢትዮጵያ ትበለጽጋለች። እኔ ስላልኩና ስለፈለግኩ አይደለም። እንደ ፈርዖን ፍላጎት ቢሆን ኖሮ ሙሴና ሕዝቦቹ አይሻገሩም ነበር። እንደ ባህሩ ቢሆን አይሻገሩም ነበር። እንዴት ትበለጽጋለች የሚለውን አብረን እናያለን። ግን ትበለጽጋለች። ለሚበለጽግ ሀገር ለምን ታዲያ እናስቸግራለን ካላችሁ ከአባቶቻችሁ ተምራችሁ፣ ከሙሴ ተከታዮች ተምራችሁ ማስቸገር እየተሻገሩ ማስቸገር በእናንተ አልተጀመረም። የእስራኤል ሕዝብም እንደዛው ነበር። እግዚአብሔር መልካም አምላክ ኢትዮጵያ ላይ የታሰበንም የተወረወረንም ቀስት አስቁሞ ኢትዮጵያን ያሻግራል። ይቅርታ ለራስ፣ ፍቅር ለራስ፣ መስማማት ለራስ፣ መሻገር ግን አይቀርም። ለልጆቻችን ፍቅር፣ ለሕዝባችን ይቅርታ እኛም በማገልገል በቀረበው ዘመን ውስጥ ሳንከስር መጠቅለል እንዲሆንልን እግዚአብሔር ይርዳችሁ። ወገኖቻችን የምንወድ አገራችን የምንወድ በታማኝነት የምናገለግል የሰይጣንን ጩኸት ሳይሆን የእግዚአብሔርን በጎነት የምናስብ ህዝቦችን ሁን። ይሄ ዘረኝነት፣ ይሄ ክፋት ያው እንደምታውቁት ከኤደን ገነት የጀመረው ድሮም ነበር። አንድ ወንድና አንድ ሴት ብቻ ባሉበት በዚያ መልካም ስፍራ ነበር ይሄ ማድላት፣ እግዚአብሔርን ማማት፣ እኛ እኮ እንዳናቅ ነው፣ ሴራ ተሰርቶብን ነው፣ ይሄ ሸር ነው የሚል ነገር ያኔም ነበረ። ከነሱ ይልቅ በጣም የሚያሳዝነው የአዳም ልጆች ቃየል አቤልን ገሎ ወንድምህ የታለ ሲባል ከመግደሉ የካደበት መንገድ ደግሞ አሳዛኝ ነው። ይሄ ያኔም አለ ዛሬም አለ። የኛ ስራ ኤደን ገነትን ተክሎ ብዙ ተባዙ በኔ መልክ ፍጠሩ አሳምሩ ያለውን መምሰል እንጂ ማጥፋት መሆን የለበትም። ጴንጤ ጋር ማምለክ፣ ኦርቶዶክስ ጋር ማምለክ፣ የዛኛው ዘር ጋር አለመቀላቀል ይሄ የሰው ባህሪ አይደለም፣ የእንስሳ ባህሪ ነው። ችን ላይ አንበሳ ሚስቱን ወይም ልጁን ስታጠቁ ካየ ዘሎ ያጠቃል። ትብብር እዛም አለ። ጅብም የቅርቡን ጅብ ስታጠቁ ካየ አብሮ ያጠቃል፣ አብሮ ይከላከላል። እነሱም ያውቁበታል። በሰፈር መቧደን አንበሳም ያውቅበታል። አንበሳ የማያውቀው ከሰፈሩ ራቅ ብሎ መነጋገር ነው። ጅብ የማያውቀው ከሰፈሩ ራቅ ብሎ መነጋገር ነው። እኛ ሰዎች ነን፣ የምናስብ የምናሰላስል፣ መልካምን ነገር መምረጥ የምንችል እንደ አንበሳ በቅርብ ዝምድና የምንቧደን ሳይሆን ለሰዎች የምንተርፍ የምንሻገር መሆን አለብን። ሰው በድንበር መታጠር በወንጌል ጊዜም ነበረ። ለነዛኞቹ አይገባቸውም እኮ ይባል ነበር። ታውቃላችሁ አይደል? ይገባቸዋል ያለው ጀግና ባይኖር ኖሮ እናንተም ዛሬ ከስራችሁ ነበር። ሰው የለውጥ ሐዋርያ ነው። ቼንጅ ኤጀንት ነው። ራሱን ይቀይራል፣ ሀገር ይቀይራል፣ አካባቢ ይቀይራል። ኢትዮጵያ እኛን ነው የምትመስለው። ኖረንም ኢትዮጵያንን ምን ማለት ነው ያላችሁኝ እንደሆነ ኢትዮጵያ እኛን ትመስላለች። ዱባይ የዱባይ ህዝቦችን ትመስላለች። ቻይናም ቻይናውያን ትመስላለች። እኛ ምን እንመስላለን ያላችሁ እንደሆነ ያው የምታውቁት። ክፋት የሚያስቀናን ሰዎች አንሁ። ክፋት፣ ስድብ፣ ምቀኝነት፣ ጥላቻ፣ ዘረኝነት ባይገባን ነው እንጂ ሰው ብዙ ኩንታል ስድብ ተሸክሞ ትንሽ ኪሎ ይሰድባችኋል። አብዛኛው ራሱ የሚሸከመው ብዙ ኩንታል ጥላቻ ተሸክሞ ትንሽ ግራም ነው እናንተ የሚጠላችሁ። ዋናው የስድብ ቋት እሱ ላይ ነው ያለው። በየዕለቱ ስድብ፣ ጥላቻ፣ ብስጭት የሚወስዱ ሰዎች ከጠላታቸው በፊት ራሳቸውን የሚያጠፉ ናቸው። መርዝ ነው። ይህንን መርዝ ከውስጣችን ለማውጣት ከናንተ የተሻለ መትጋት ያለበት የለም። ክፋት ከጠላቱ ይልቅ ባለቤቱን የሚያጠፋ ነውና በዚያ ሁኔታ ማንመላለስ ለመሆን ዘንድሮ አይታችሁ ይሆናል የብዙ አዛውንቶች ቤት ሲሰራ። አዲስ አበባ ላይ በጣም ብዙ ትምህርት ቤት ታድሷል። የአዛውንቶች ቤት ተሰርቷል። መንግስት በጀት አላወጣም። 4 ቢሊዮን ችግኝ ተክለናል። መንግስት አላወጣም። መልካምነት ካለ አሁንም መዝለቅ ማለፍ ይቻላል። መልካምነት እንዲበዛልን ግን ዘመንን ማደስና በታደሰ ዘመን መኖርን መለየት አለብን። ዘመንን ማደስ ትጋት ይጠይቃል፣ ልፋት ይጠይቃል። ሳይደከም ሳይለፋ ፍሬያማ ነገር መስራት አይቻልም። ዘመንን ማደስ ትጋት አለው። በታደሰ ዘመን መኖር ግን ተፈጥሯዊ ነው። 2013 ምንም ባትሰሩ ጊዜውን ጠብቆ እሱ ይቀየራል። አበባ ይቀይራል፣ ዝናብ ወቅት ይቀይራል፣ መልክዓ ምድር አየሩን ይቀይራል። በዚያ ውስጥ ማለፍ ብቻ ሳይሆን ዘመንን ማደስ ያስፈልጋል። 2013 ባልተለወጠ ልብ የምንጓዝበት እንዳይሆን፣ በአሮጌ ሐሳብ አዳዲስ መሻት የምንመኝበት እንዳይሆን፣ እኛ ወደ ኋላ እየሄድን ኢትዮጵያን ወደፊት ሂጂ የምንልበት እንዳይሆን። በ19ኛው ክፍለ ዘመን አውሮፓውያን በዘር ይባሉ ነበር። 19ኛው ክፍለ ዘመን አውሮፓ የነበሩበት ቦታ ቆመን 21ኛው ክፍለ ዘመን ኢትዮጵያን እደጊ ብንል አይሆንም። መጀመሪያ እኛ ማደግ መለወጥ ይኖርብናል። ብዙ ነገር እናንተ አይገባችሁ ይሆናል። አንድ ነገር ብቻ ልንገራችሁ። በዚህ ክረምት ኢትዮጵያን ኤሊኖ ይመታታል። ዝናብ ከፍተኛ እጥረት ያጋጥማል። ግድቦቻችን ዝቅ ብለዋል፣ የበለጠም ዝቅ ይላሉ የሚል የሳይንሳዊ ትንታኔዎች ነበሩ። ከሳይንስ በላይ የሆነው ዝናቡን
ግንቦት ጀመረው። ግንቦት ሲጀምረው በጣም ትላልቅ አማካሪዎቼ አይ ነሐሴ ላይ አይኖርም አሉኝ። ደግነቱ እሱ ወርዶ ስለማይመላለስ ያው እርግጠኛ ሆኜ እነግራቸዋለሁ ኢትዮጵያ ትበለጽጋለች። እኔ ስላልኩና ስለፈለግኩ አይደለም። እንደ ፈርዖን ፍላጎት ቢሆን ኖሮ ሙሴና ሕዝቦቹ አይሻገሩም ነበር። እንደ ባህሩ ቢሆን አይሻገሩም ነበር። እንዴት ትበለጽጋለች የሚለውን አብረን እናያለን። ግን ትበለጽጋለች። ለሚበለጽግ ሀገር ለምን ታዲያ እናስቸግራለን ካላችሁ ከአባቶቻችሁ ተምራችሁ፣ ከሙሴ ተከታዮች ተምራችሁ ማስቸገር እየተሻገሩ ማስቸገር በእናንተ አልተጀመረም። የእስራኤል ሕዝብም እንደዛው ነበር። እግዚአብሔር መልካም አምላክ ኢትዮጵያ ላይ የታሰበንም የተወረወረንም ቀስት አስቁሞ ኢትዮጵያን ያሻግራል። ይቅርታ ለራስ፣ ፍቅር ለራስ፣ መስማማት ለራስ፣ መሻገር ግን አይቀርም። ለልጆቻችን ፍቅር፣ ለሕዝባችን ይቅርታ፣ እኛም በማገልገል በቀረበው ዘመን ውስጥ ሳንከስር መጠቅለል እንዲሆንልን እግዚአብሔር ይርዳችሁ። ወገኖቻችን የምንወድ አገራችን የምንወድ በታማኝነት የምናገለግል የሰይጣንን ጩኸት ሳይሆን የእግዚአብሔርን በጎነት የምናስብ